ቢስሚላህ አሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የተከበራችሁ የኢትዮ ሙስሊም መረዳጃ ማህበር አባል የሆናችሁ እህት ወንድሞቼ ባለፈው 3 እና 4 ወር በፊት የሳንጃ ወረዳ ሙሴባንብ ቀበሌ መድረሳ ያሉ የቂራአት እህት ወንድሞቻችን እዚህ በረሃ ላይ በዚህ አይነት መልኩ ነበረ ፀሐይ ላይ ዝናብም እየተፈራረቀባቸው ቂራአታቸውን ሲያካሂዱ የነበረ። ጥያቄያችን መልስ አግኝቶ እና በእህት ወንድሞቼ ፍቃደኝነት ወይም ደግሞ ጥያቄያችን በመቀበላችሁ ይህን ወደ መሰለ የመድረሳ ቤት እንድንሰራ ሆኗል ማለት ነው። ዛሬ ከ4 ወር በኋላ ይህን ወደ መሰለ የመድረሳ ቤት ለአገልግሎት ለመዋል በቅተናል ማለት ነው። እንግዲህ እንደምታዩት ውጭ አጠቃላይ ባለ 2 ክፍል የሆነ መድረሳ ነው። አጠቃላይ በ20 ካሬ ላይ ያረፈ ወይም በ60 ቆርቆሮ ያረፈ መድረሳ ነው። እንግዲህ አጠቃላይ የስራውን ሂደት በተመለከተ ደግሞ የመስጊዳችን ኢማምና ኡስታዛችን የሆኑት ሻህ አህመዲን አጠር ያለ ንግግር ያደርጉልናል ማለት ነው። ቢስሚላህ። ያው ይሄ ውሃ ልኩ ከዚህ ጀምሮ የኢትዮ ሙስሊም መረዳጃ ማህበራት የገንዘብ ድጋፍ በተዘክር አብዱራህማን አስተባባሪነት በተደረገልን ያው ይሄን የሚመስል ውሃ ልክ አለው። ይሄ ዙሪያውን ይሄ ለአርጎ ውሃ ልኩ ያው እነሱ በሰጡን ነው የተሰራ። የባለሙያንም ጨምረው ይሄን አርጎ ሰርተውልናል። አልሐምዱሊላህ። እዚች ሸበባ ላይ ነበር ስንቀራይ ነበር። አሁን የመዝጊያውም ቀለሙም የምታዩት ነው። አቋቋሙ 3 በር 2 በር አለው፣ 3 መስኮት አለው በፊት ላይ ማለት ነው። እና በጀርባ ውሃ ልኩ በዚህ የምታዩት በ2 ኮርስ ውሃ ልክ ተሰርቷል። ያታ ይሄ የምታዩት ነገር ነው። እንግዲህ አልሐምዱሊላህ እነሱ በሌላ ቦታ እየተሰቃዩ በበረሃ እየለፉ ሀገራችን ላይ ዲን ይስፋልን ብለው አስተዋጽኦ ለሚያበረክቱ ወንድሞቻችንና እህቶቻችን ያው እኛም አላህን ቀን ተሌሊት እየለመን ዱዓ እያደረግን ነው። አላህ የፈለጉትን ሙራዳቸውን አላህ አድርጋለሁ። ጀዛአቸው መቼም ዱንያ ላይ ሳይሆን የነሱ አኼራ ነው። ይሄ ጀዛውን መመለስ የሚችል እንደ በአኼራ ነው። ዱንያ ላይ እንኳን እና አስተዋጽኦ የሚመልሰው የለም። እኛ አስተዋጽኦአችን ምስጋና ነው። አላህ ጀዛቸውን አላህ ይፈቅድልን። ይሄን ገንዘባቸው እዚህ ላይ ወርዷል። የሚታወቅ በጣም አሪፍ አሰራር። እዚህ ላይ ያናጺው 20 ሺህ ብር ተብለዋል። የሲሚንቶ ወደ 10 ኩንታል ሲሚንቶ በላይ የግንባታ ይሄ ሁሉ አድርገው ሰርተዋል። እኛም አልሐምዱሊላህ ሀገራ ስላሉ በሀገራችን ነው ያው እነሱ እንዲያውት ነው። አሁን ቀረጻው ለማሳየት ያህል አንድ ጊዜ ግባና እሱንም ቀረጻው። ያው ይሄ የሴቶች ነው። ቀለል ያለች ክላስ ናት። እቺ ምንጣፍ አለ። የምንጣፉንም እነሱ ናቸው የላኩልን። አሁን ልጆች እዚህ ላይ ደስተኛ ሆነው ይቀራሉ። ይሄ የሴቶች ነው። እንግዲህ ኮርኔሱንም የምታዩት ነው። ቀለሙንም የምታዩት ነው። ይሄ መሬቱ ራሱ ሊሾ ሆኗል። አሁን ምንጣፉ ታውታላችሁ፣ ይሄ ሊሾ ነው መሬቱ። ያው ይሄ በጣም መሬቱ ጎድጓዳ ነበር። በደንብ ተደርጎ ነው እንትን የተባለ። ይሄ የሴቶች ክፍል ነው። የወንዶች በጣም ሰፋ ይላል። ያው ይሄ ደግሞ የወንዶች ነው። እንግዲህ አልሐምዱሊላህ ምንጣፉንም የምታዩት ነው። ይሄ የኢትዮ ሙስሊም መረዳጃ ማህበራት ባደረገልን የገንዘብ ድጋፍ በፈዘኪር አብዱራህማን አስተባባሪነት ይህ ነው እንግዲህ የተሰራው። ይሄ ኮርኔሱን ታውታላችሁ። ይሄ ኋላ በር አለ። እነዚህ 2 መስኮቶች ፊት ላይ አሉ። ይሄ ምንጣፉ እንዳለ እነሱ የሰጡ ነው ማለት ነው። አሁን ልጆች ዘና ብለው እዚህ ላይ ያው አልሐምዱሊላህ እየቀሩ ይገኛሉ ማለት ነው። እና ጀዛቸውን አላህ ይክፈልልን። እንደው 2 ሀገር አላህ ገንዘባቸውንም ደግሞ ቁም ነገር ላይ እንጂ ያልሆነ ቦታ ላይ የማይወርቅ አድርገው
በያለበት በዓለም ላይ ያሉ ሁሉ ድጋፍ ያደረጉልን እንግዲህ አላህ ጀዛቸውን አላህ ይክፈለው። አላህ እነሱን የገንዘብ በረካ የሀያትም የዲንም በረካ እንግዲህ የኢማንም በረካ አላህ ይስጣቸው። ኢማናቸውንም አላህ የሰፋ የዲያበረ አላህ ያድርግላቸው። ሁለት ሀገር ደግሞ እንግዲህ ጀነትም እንግዲህ እዛ ላይ ደግሞ መቼም ይሄን የገነባ ጀነት ለእሳቸው እንደሚወጅብላቸው እርግጠኛ ነኝ። መቼም መንበና እንግዲህ ያለው ነብያችን አለይሂ ሰላቱ ወሰላም ተናግረዋል። ወንድሞቻችን እንዲህ አድርገው ለዚህ አብቅተውናል። አላህ ላቅ ያለ ደረጃና ላቅ ያለ